ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ እንዴት ፕሮፊል መጠቀም እንደምንችል ወይም ፈንድድ አካውንት እንዴት መግዛት እንደምንችል የማሳያችሁ ይሆናል። እንግዲህ የማሳያችሁ በፈንዲንግ ፒፕስ ነው። በአጭሩ ነው ማሳያችሁ አካውንት እንዴት እንደምትከፍቱና እንዴት መግዛት እንደምትችሉ ነው በአጭሩ የማሳያችሁ። ስለዚህ እዚህ ጋር ክሮም ላይ ተገቡና ፈንድድ ፒፕስ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ እዚህ ጋር ይመጣላችኋል ፊት ለፊት ይሄኛውን ሎጎ ክሊክ ብላችሁ ትጫኑታላችሁ። ከዛም ወደ ዌብሳይቱ ያመራችኋል ማለት ነው። ከዛም እንደምታዩት ዌብሳይቱ ይሄን ይመስላል ማለት ነው። የፈንዲንግ ፒፕስ ይባላል እና እዚህ ጋር ወረታች ስክሮል ስታደርጉት ይሄን አሉ በሉት ለጊዜው። ከዛ እዚህ ጋር ባይ ቻሌንጅ የሚል አለ። እሱኛውን በተን ትነኩታላችሁ ማለት ነው። ከዛ ባይ ቻሌንጅ የሚለውን ከነካችሁ በኋላ እዚህ ጋር ያመጣላችኋል። ኒው ቻሌንጅ ይልና እዚህ ጋር እንደምታዩት ዋን ስቴፕ፣ ቱ ስቴፕ እና ዜሮ የሚል አለ። ቱ ስቴፕ ነው ሪከመንድ የሚደረገው ለብዙዎች ማለት ነው። ከዛ እዚህ ጋር እንደምታዩት ፈንዲንግ ፒፕስ እና ፈንዲንግ ፒፕስ ፕሮ የሚል አለ። ኮመኑ ፈንዲንግ ፒፕስ ነው አብዛኛውን ሰው የሚጠቀመው ማለት ነው። ያው ሌቭላችሁ ከፍ ባለ ቁጥር ደግሞ ሌሎቹ መጠቀም ትችላላችሁ። ከዛ እዚህ ጋር $5000 አካውንት ጀምሮ እስከ $100,000 አካውንት ድረስ ፕራይሱን እዚህ ጋራ ያሳየናል ማለት ነው። አሁን ለምሳሌ የ5000 ወደ $36 አካባቢ ነው። የ10000 ደግሞ ወደ 66 እያለ እስከ 100,000 ባለው ይሄዳል ማለት ነው። 100,000 ደግሞ ወደ $529 አካባቢ ይሆናል ማለት ነው። ከዛ እዚህ ጋራ ትሬዲንግ ፕላትፎርም የምታደርጉበትን የምትጠቀሙትን ትሬዲንግ ፕላትፎርም ትመርጣላችሁ ማለት ነው። እዚህ ጋር ሜታ ትሬደር 5 አለ፣ ማሽ ትሬደር ይባላል፣ ሲ ትሬደር ይባላል። አብዛኛው ያው MT5 ነው ያለውና በሱ ኤግዛምፕል አሳያችኋለሁ ማለት ነው። ጨረስን። እዚህ ጋራ ደግሞ እዚህ ጋር ሰሜን እንትን ልበል። ኦኬ ምንድነው መሰላችሁ እዚህ ጋር ቢሊንግ ዲቴል የሚል አለና ስማችሁን እዚህ ጋር ፈርስት ኔም ጽፋላችሁ፣ ላስት ኔም ጽፋላችሁ፣ ካንትሪ ያላችሁበትን ሀገር ጽፋላችሁ። ኢትዮጵያ ከሆነ ኢትዮጵያ፣ ቢሊንግ አድሬስ ደግሞ የት እንደሆነ ለምሳሌ ኢትዮጵያ አዲስ አበባ፣ ኢትዮጵያ ባህር ዳር እንደሚባለው ማለት ነው። ከዛ ዚፕ ኮድ በሚለውም እንደዚሁ የዛን ሀገር ወይም ክልል ዚፕ ኮድ ጽፋላችሁ ማለት ነው። እዚህ ጋራ ከአፕል ኮድ እና ያው እኔ ኮድ የለኝም እንጂ ኮድ ቢኖር እዚህ ጋር ማስገባት ትችላላችሁ። ያው ሪፈራል ኮድ ዲስካውንት ይኖረዋል። የኔ ባይሆንም የሌላ ሰው አለና እሱኛውን ማለት እችላለሁ። ዲስክሪፕሽን ላይ ቼክ አድርጉትና እዛ ላይ ያስቀምጥላችኋለሁ። እሱኛውን ብታስቀምጡት 5% ይቀንስላችኋል ወደ $2 አካባቢ ማለት ነው። ያው ምንም ብትሆን ትንሽ ብትሆንም ያው ቫልዩ አላት እና ከዛ ቶታል ላይ እዚህ ጋር አይ አግሪ ዊዝ ኦል ዘ ፎሎዊንግ ተርምስ የሚለውን ትጫኑታላችሁ ማለት ነው። እዚህ ጋር ዝም ብዬ እኔ የራሴን ስም ያስገባና ለእናንተ ኤግዛምፕል እንዲሆን ጨረስኩኝ። ስለዚህ ኮንቲኒው ቱ ፔመንት እለዋለሁ ማለት ነው። አይ አግሪ የሚለውን ከነካው በኋላ ማለት ነው። ከዛ እንደምታዩት በምን መልክ መክፈል እንደምችል ያሳየኛል ማለት ነው። እዚህ ጋር በክሪፕቶ ከፈለኩኝ በክሪፕቶ፣ በቪዛ ካርድ ወይም በክሬዲት ካርድ ከፈለኩኝ በክሬዲት ካርድ፣ ሌሎችም የፔመንት ፔፓል ምናምን አማራጮች አሉ። እኔ ለምሳሌ በክሪፕቶ ላድርገው። በክሪፕቶ መክፈል ፈለኩኝ። ያው ቪዛ ካርድ ካላችሁ የማስተር ካርድ ካላችሁ በዛ መክፈል ትችላላችሁ። ኦኬ ስለዚህ እንደምታዩት እዚህ ጋራ $36.29 ነው ማለት ነው። ስለዚህ በምን ክሪፕቶ ከረንሲ ነው የምትከፍለው ይለኛል። እኔ በዩኤስዲ ያው ያባላችሁ ቢትኮይን ካላችሁ ቢትኮይን፣ ዩኤስዲ እነዚህ አሉና እናንተ መርጣችሁ መጠቀም ትችላላችሁ። እኔ ዩኤስዲ ብዬ እሱን ኤግዛምፕል አሳያችሁ። ከዛ የኔትወርክ ሜቶዶቹን ሁለቱን አማራጭ አቅርቦልናል። ፖሊገን የሚለውን መረጥኩኝ። ከዛ ምንድነው እዚህ ጋራ የምከፍልበትን ኪዋር ኮድ ይነገረኛል ማለት ነው። ስለዚህ ከዚህ በኋላ ያለው ስራችን ምንድነው የሚሆነው ማለት ነው። ይሄኛውን ኪዋር ኮድ
እና ላይክ አሁን ባይናንስ ወይም ባይቢት የሆነ የምንከፍልበት ዋሌት ካለ ይህን ስካን አድርገን መክፈል እንችላለን። አሊያም ደግሞ እዚህ ጋራ ይታያችኋል አይደል? ይሄ አሁን አድሬስ ነው። ስለዚህ በዚህ አድሬስ መሰረት ይህን ኮፒ አድርገን መክፈል እንችላለን ማለት ነው። በጣም ቀላል ነው። ስለዚህ በዚህ መሰረት ፈንድድ አካውንት መግዛት እንችላለን ማለት ያው ፈንድድ አካውንት መግዛት እንችላለን። በዛውም የምንፈልገውን ቻሌንጅ ፓስ ማድረግ እንችላለን። አብዛኛው ጊዜ ፈንድድ አካውንት የሚመከረው ላይክ ሁሉም ትሬደር የሚባለው ፈንድድ አካውንት ላይክ እናንተ የምትሉት ፕሮ የሚባለው ራሱ ትሬደር ፈንድድ አካውንት ትሬድ ያደርጋል። በጣም አሪፍ ነው። ምክንያቱም ላይክ ባለው ነገር ሩሎች የበዙበት ስለሆነ እነዛን ሩሎች ደግሞ አክሴፕት ለማድረግ ሪስፔክት ለማድረግ እኛ ስትራግል እናደርጋለን እና ያ ደግሞ በጣም አሪፍ ነው። ምክንያቱም ሩሎቹን ማክበራችን እኛ ወደ ላይቭ አካውንት ስንመጣም ያን ነገር ይዘነው እንድንሄድ ይሆናል ማለት ነው። ስለዚህ በዚህ መሰረት ፈንድድ አካውንት በጣም የሚመከር ነገር ነው። እናም ደግሞ ያው ካፒታል ለሌለንም ጭምር ላይክ እንደ ጀማሪ ትሬደር በተለይ ደግሞ አቅሙ ያለው የትሬዲንግ ስትራቴጂውን ቢውል ያደረገ ጀማሪ ትሬደር ካፒታል የሌለው ማለት ነው በጣም የሚመከረው ፈንድድ አካውንት ነው። ያው በትንሽ ገንዘብ አሁን ለምሳሌ እዚህ ጋር ባየነው $26 $36 ይገዛና የ$5000 ፈንድድ አካውንት ቢሰጠው በጣም ትልቅ አድቫንቴጅ ነው እና በካፒታል ደረጃ ራሱ በጣም አሪፍ የሚባል ነው። ስለዚህ ዛሬ ይሄን አይተናል። የማ ሚዲያ ነው። ሰብስክራይብ ማድረግ አትርሱ።